ኖላዊት ወይዘሮ ባዩሽን ማንገደላት እንግዲህ ባዩሽ እንደሞተች ቀናቶችን አስቆጠረች ማለት ነው። ዛሬ ደግሞ ሜላት ምን ለማለት ፈልገሽ ነው? እኔ ለምን ሳልገላት ብለሽ አስበሽ ነው እንደዛ ስትንገበገቢ የነበረው ማለት ነው። በእርግጥ አዎ ያው ጓደኛዋም ስለሆነች ግን ቀድሜ ካልገደልኩሽ እያልሻት አልነበር እንዴ? አሁንም የሚያስለቅስሽ አዘኑ በልቶች ሳይሆን ለምን ተቀደምኩ ይመስለኛል ማለት ነው። ራስሽ እያቀርሽ የምትገልበትን ቀን እያቀርሽ ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ ላይ ሼር ሰብስክራይብ ማድረግን አትርሱ ማለት ነው። አዲስ ከሆናችሁ ነባሮችም ላይክ አድርጉ፣ ሼር አድርጉ ማለት ነው። ዛሬ ብጅላችሁ የመጣሁት ኖላዊቶችን ነው ማለት ነው። በኖላዊቶች ላይ እንግዲህ ወይዘሮ ሜላት የባዩሽን መሞት መስፍን ላይ የነገራት ያረዳት ማለት ነው። እሱንም ስሰማ በጣም አዝናና ልቧ እንደተሰበረ አይተናል ማለት ነው። ተምቹም ወደ እነ ሀንቾ ጋር ተቀላቅሏል። ሀንቾም ደግሞ ወደ ቤቷ ተመልሳለች ማለት ነው። እነዛም ቤተሰቦችን ከዚህ በኋላ አልፈልጋቸውም፣ ምንም ቢፈጠር ከአባቴ ጋር በሆን ይሻለኛል ብላ ከአባቷ ጋር ኖላዊት ጋር ተመልሳለች ማለት ነው። እንግዲህ ለኖላዊቶች ሀናና ሲርም ታርቀዋል ማለት ነው። በዚሁ ምክንያት በስተመጨረሻ ማለት ነው። እሱም የሆነው በማን ጉልበት ነው? በኖላዊት ነው። አሴርም ሀናን ሲያይ እዛ ቤት ውስጥ መግባት አይችልም ነበር እና ኖላዊቶች አቶ ኖላዊት ደግሞ የት ነው የምትሄደው? ቁጭ በል ብያለሁኝ፣ መንቀሳቀስ አትችልም። ሀናም ደግሞ እኔ በቃ ከዚህ እሄዳለሁኝ፣ እኔን ስታይ ነው ልሂድ የምትለው ብላ ትለዋለች ማለት ነው። እሱም ደግሞ በቃሽ የትም አልሄድም ብሎ ቁጭ ይላል። ከዛም በኋላ ደግሞ ተምቹ ወደ እነሱ ቤት ሂዶ በጣም ደስ እንዳለው አይተናል ማለት ነው። ወደነ ሀና ጋር ተቀላቅሏል ማለት ነው። ከጆሮም ጋር ተገናኝተዋል ማለት ነው። እንግዲህ ባዩሽ መልካም ነገርን አልሰራችም። ጥሩ ነገር ብትሰራ ይህ ሁሉ አይመጣባትም ነበር ማለት ነው። እሷ ግን ብዙ መጥፎ ነገሮችን ሰርታለች ማለት ነው። ባዩሽ ያው እንደምታውቁት እሷ የምትሰራው ስህተት ነበር ማለት ነው። ከዚህም በፊት ይሄ ልጅ እንግዲህ እርግብን እንደዚህ ያደርግልኝ ስትለው እሺ እያለ አብሯት ሲሰራ ብዙ ነገሮችን ያደርግላት ነበር ማለት ነው። እሱ እንደዛ እያደረገላት ባለ ሰዓት እንግዲህ ቀልጠፍ ብላ ያደረገችው ምንድን ነው? ሜላትና እንትናን በቃሉን ለጊዜው መከታተልህን አቁም ብለው ነበር ማለት ነው ያዘዘችውን ልጅ። እሱም ደግሞ ታቶ በቃሉ ጋር ተመካክሮ ስለነበረ እጥፍ የሚከፍለኝ አግኝቻለሁ፣ ስለዚህ ከአንቺ የበለጠ የሚከፍለኝ ስላገኘሁኝ አንቺን ከድቼሻለሁ ብሎ ከሌላ ሰው ጋር ስራ ጀምሮ ነበር ማለት ነው። እሷም ደግሞ አምናው ወዳው ፈቅዳ ነበር የሰጠችው ቃሏን ሁሉ ማለት ነው። ሚስጥሯን ሁሉ በሱ ልጅ ነበር የምታኖረው። አሁን ላይ ግን የተላከው ማን የላከ ብሎ የቀጠረችለትም ደግሞ ሜሮን ነበረች። ማታ ላይ እንዴት ማን የላከ ስትለው እኔን የላከኝማ ሜላት ናት እንዴ ስትለው፣ ሜላት ብትገልሽ ዶሮ ፊት ለፊትሽ ነበር ጸጥ የምታረግሽ፣ ግን ሜላት አይደለችም የላከች በቃሉ ነው ብሏታል ማለት ነው። በቃሉም ደግሞ እንግዲህ አናቷን ብለህና ቶሎና እኔ ጥፋ አድርጌ እሰጥሃለሁ ስላለው ልጁም ደግሞ አናቷን ብሎ ገሏታል ማለት ነው። ሜሮን በዛ ሰዓት ላይ ቪዲዮ ቀርጻ ይዛል ለክፉም ለደጉም ብላ፣ ምክንያቱም ባዩሼ እንድትታሰር አትፈልግም ማለት ነው። ማለት ሜላት ማለት ነው። ምናልባት ይቺ እንትና ቪዲዮን ከሰጠቻት ሜላትን አሁን ፖሊሶቹ ጥርጣሬ ላይ ናቸው። ከዚህ በፊት አስታውሳቸው 115 ላይ ነው እንደዛ እየጠየቀቻት ነበር ማለት ነው። እየተጠየቀች ነበር ማለት ነው። ሜሉዬን ሲጠይቋት የነበረው ምንድን ነው? ከዚህ በፊት ስለከሰሰቻት ባዩሼ እሷን ማን እንደዚህ እንዳደረጋት ለምን እንዲሆነች እየተጠየቀች ነበር ማለት ነው። በስተመጨረሻ ግን የማይቀር የማይደርስ ነገር የለም። እኛ ሰዎች ስንባል የራሳችንን ስተትተን የሰውን ስተት ነው እንትን የምንለው ማለት ነው። ስተቷን እንግዲህ ተይዛ ተገኝታለች ማለት ነው። የእሷ ስተት ለብዙዎቹ እንትን ኩኗል ማለት ነው። አሁን ላይ ስተቷን ተገኝታ ተይዛለች ማለት ነው እላችኋለሁኝ። አያችኋ፣ ሰው የዘራውን ነው የሚያጭደው። እሷ እንግዲህ እነሱን እንዲገሉላት ነበር ፍላጎቷ። ይሄው ሙታዋ አረፈች ማለት ነው፣ ባዩሼ ማለት ነው። ስለዚህ ተምቹም ወደ ቤቱ ተመልሷል ማለት ነው። ከነበረበት ጉዲያ ጉዱ ወጥቶ
መቃብር እንግዲህ እንሂድ የቀብር ስነ ስርዓቷን እናስፈጽም እያላቸውም ነበር ማለት ነው። ኖላዊትም እኛ አንሄድም፣ እናም ደግሞ የሀንዬ እናት በጣም አዝናለች ብለውኛል፣ ሂደን ለቅሶ ደርሰን እንምጣ እያለ አሴርና ተምቹን ኖላዊት እየጠየቃቸው ነበር ማለት ነው። እነሱም ደግሞ አይሆንም እንዴ እንኳንም ሞቶች ትዘን፣ እኛ ምን አሻን ብታዝን፣ ምን አሳዘናት፣ ያን ሁሉ አድርጋት ለምንድን ነው የምንሄደው ብለው እነሱ እምቢ ብለዋል ማለት ነው። ባዩሽ እንግዲህ በጣም ምስኪን ሴት ናት። እንደ ወዶች አይደለችም። በጣም ብዙ ነገርን ሰርታ አጭበርባሪ። ሜላት አሁን ምን ይሉታል? እኔ ያልግብኝ የሜላት ማልቀስ፣ የሜላት ማሽቃበጥ ምን ይሉታል እንዴ? ያን ሁሉ ወይስ እኔ ሳልገላት ቀረሁ፣ እኔ እንትን ሳልላት ቀረሁ ብላ ነው? አልገባኝም። ይቺ ተንከሲስ ማለት ነው። እንግዲህ በስተመጨረሻ እንደዚህ በመሆኗ ሁላችንም አዘኑ በልቶናል፣ ቆርቆሮናል። የባዩሼ ነገር ማለት ነው። አይ ባዩሼ አንድ ነገር ወይ ከመስፍን ወይም ደግሞ ከእርግብ አልሆንሽ ሌላውን ሰው ስታሴር ሁሉም ነገር ተጠቅልሎ ወደ አንቺ ተገለበጠብሽ ማለት ነው። ነፍሲ ማረያል ከወዲሁ እንሰናበታችኋለን። ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ባይ ባይ።